ዛሬ አንድ በጣም ልቤን የሰበረ ታሪክ ለእናንተ ልንገራችሁ። ይሄንን ታሪክ ከኔ ጋራ የሰሙ እህቶቼ ያላዘነ ልቡ ያልተሰበረ ወላሂ ያላለቀሰ አንድም ሰው የለም። እንደሚታወቀው ብዙን ጊዜ እናገራለሁ፣ ደዩስ የሆኑ ወንዶች ሚስቶቻቸው ዝሙት ላይ እንድትወድቅ ክብሯን አውልቃ እንድታስቀምጥ አልፎም ተርፎ አላህ ሱብሓነሁ ወተዓላ መልካም ፍቃዱ ሆኖ መግፊራን ካልወፈቃት የጀሃነም ማገዶ እንድትሆን ምክንያት ይሆኗታል። ለምን ከተባለ ሴት ልጅ በባሏ አቂዳ ላይ ስለሆነች። እንደሚታወቀው የነሲሃ ግሩፕ ከፍቼ ከእህቶቼ ጋራ በየሳምንቱ አሊያም ደግሞ በሳምንት 2-3 በተለያዩ ርዕሶች ላይ ሹራ የምናደርግበት ነሲሃ የምንሰጣጥበት ፕሮግራም ከጀመር እንግዲህ ወደ 2 ወር እየሆነኝ ነው። አልহামዱሊላህ በዚህም በጣም ውጤታማ እየሆን ነው። አልহামዱሊላህ እንግዲህ በዚህ በነሲሃ ግሩፕ ላይ አንድ ሳምንት ከቁርአን ከሐዲስ ከዑለሞች ከሰሃቦች ንግግር ማስረጃ አቅርበን በአንድ ርዕስ ላይ የምናወራ ነው። በሁለተኛው ሳምንት ደግሞ እኛ ጋር ያሉ በእድሜ ከኛ የተሻሉ በእውቀት ከኛ የተሻሉ በትዳር ዓለም ውስጥ ያሉ የልጆች እናት የሆኑ የትዳርን እውቀት ያላቸው በትዳር ዙሪያ ጀስት ኤክስፒሪየንስ ያላቸው እህቶች ጋራ በውስጥ በሚመጣልኝ ጥያቄ ላይ ሹራ እናደርግበት። ይህንንም ስራ አስቤ እንድሰራ ያደረገኝ ትልቁ ነገር ምንድነው? ዛሬ ላይ ጊዜው የሶሻል ሚዲያ ሆኖ ለቅሷችንም ሐዘናችንም የትዳራችን ጉዳይ የትዳራችን ሚስጥር የባላችን ሚስጥር የጓዳችን ሚስጥር እንዳለ ሶሻል ሚዲያ ላይ ጃሂል የሆኑ እህቶች ለማንም አውጥቶ ሲያራግፉት አያለውና ምናልባት ይሄንን ነገር 100% እንኳን መቅረፍ ባልችል ከ110% ወይም 5% ለሚሆኑ እህቶች እንኳን በእነዚህ እህቶችም ሆኑ በእውቀት ላይ በእንትን ባሉ እህቶች መፍትሄ በተገኘላቸው ብዬ በማሰብ ነበር ይሄንን ስራ የጀመርኩ። እንዳልኳችሁ አልহামዱሊላህ በዚህ በጥቂት ጊዜ ውስጥ በጣም ብዙ ውጤታማ ሆኛለሁ። ወደ ዛሬ ታሪክ ልሂድ። እንግዲህ ይሄንን ታሪክ እህቴ እሷው ራሷ ናት ለሌላውም አቅርቢልኝ ምናልባት ከኔ ስህተት ሌላ ሰው ትምህርት እንዲወስድ ብላ ያዘዘች እህቴ ታሪኳን ስትጀምር እንደዚህ ትላለች። እኔ የባሌ ወንድምና የባሌ ወንድም ሚስት አንድ ቤት ውስጥ እንኖር ነበረ። ድሮ ላይ ሸፈን ነበረ። ከጊዜ በኋላ ግን ከባሌ ወንድም ጋራ እንደ አንድ አካል ወይንም እንደ አንድ ቤተሰብ ኖርማል እየሆን ስንመጣ ኒቃቡንም ችላ ያልኩኝ መጣው። ከጊዜም በኋላም ኒቃቡን ሙሉ በሙሉ ተውኩኝ። ይሄንንም ባሌ ያውቀዋል ያየዋል። ላኪን አንድም ነገር አላለኝ። ጀስት የባሌ ዝምታ ለኔ ሞራል ስለሆነኝ ያን ያክል ቦታ አልሰጠውትም። ነገሩ እየከረረ መጣ። የባሌ ወንድም ከዚህ በፊት እኔ ያለውበት ክላስ እንኳን የማይገባ የነበረው ሰው ከጊዜ በኋላ ግን ባሌም እያለ ሚስቱም እያለች እኔ ያለውበት ቦታ ይቀመጣል። እነሱ እያለ እናወራለን፣ እንስቃለን፣ እንጫወታለን። ባሌም ምንም ነገር አይናገረኝም። ትንሽ የሱ ሚስት መናደር ትፈልጋለች፣ ግን ኖርማል አድርጋ ታልፈዋለች። ነገሩ በዚህ ቀጠለ። ሁለቱ ሴቶች ቋሚ ስራ አላቸው። ባልዮ የሷ ባል የባለ ታሪኳ ባል ገጠር ነው የሚሰራው፣ በወር አንዴ ነው የሚመጣው። ይሄኛው የባሏ ወንድም ደግሞ ሹፌር ስለሆነ ቀን ቀን ስራ ላይ ይውላል፣ ማታ ደግሞ ቤት ገብቶ ያድራል። ለብዙ ጊዜያት በዚህ ሁኔታ እንደቆየን ከጊዜ በኋላ ሰዎቼ ወይም አሰሪዎቼ ሰራተኛ ጠለብ ስላመጡ እኔ ስራዬን ፈትቼ ለብዙ ጊዜ እቤት ተቀመጡ። የኔ እቤት መቀመጥ እኔንና የወንድሜን የባሌን ወንድም እንድንቀራረብ የበለጠ እንድንግባባ እንድንስማማ ምክንያት ሆነን ጊዜው ነገሩ በዚሁ እየከረረ ጊዜውም ነጎደ። ከዚያም በኋላ ማን ቀድሞ እንደጀመረ ባላውቅም እኔና የባሌ ወንድም በፍቅር ወደድን። ባሌና የባሌ ወንድም ሚስት ኢጃዛ ሲመጡ ኖርማል ነን፣ እነሱ ሲሄዱ ግን ሌላ ዓለም ውስጥ ነን። በዚህ እየቀጠለ ነገሩ እየከረረ መጣና በምን ሰዓት እንደሆነም ባላውቅም
ከዕለታት አንድ ቀን ራሴን ከባሌ ወንድም ጋር አልጋ ላይ ወድቄ አሊያም ዝሙት ላይ ወድቄ ራሴን አገኘሁኝ። እዛ ጥግ ድረስ መድረሴ በጣም ልቤን ቢሰብረውና በጣም ባዝንም ግን የያዘኝ ፍቅር ቀላል ስላልነበረ ነገሩን ሸሽገን በሚስጥር ተዋደን እንደምንዘልቅ እርስ በራሳችን ቃል ተግባ። ነገሩ ሄደ። ባሌ ከዕለታት አንድ ቀን ተያዘና እስር ቤት ውስጥ ገባ። እስር ቤት ውስጥ እያለ ይህ ወሬ ከማን እንደሆነ እንዴት እንደሆነ ባላውቅም ለባሌ ይህ ወሬ ደረሰው። ባሌም ራሴን ካላጠፋው ወይ አንቺን አጠፋሻለሁ እያለ መማል ጀመረ። ነገሩ ዘለቀ። ከጊዜ በኋላ ግን አላህ ልቤን አስተካከለውና ቆም ብዬ ማሰላሰል ስጀምር ያለውበት ሁኔታ በዚህ ከቀጠልኩኝ ጌታዬን በዚህ ካገኘሁት ለኔ ምንም አይነት እዝነት እንደማይገባኝ አላህ ለኔ ምንም አይነት ርህራሄ እንደሌለው አስተዋልኩኝና ልቤ ተሰበረ። በስተመጨረሻ እንደዚህ ትላለች እህቴ ሆይ አንድ ነገር ብቻ በይ፣ ወይ አላህ ገፉሩ ረሂም ነው ይምርሻል በይኝና በጸጸቴ ጸንቼ ጌታዬን ይቅርታ ልጠይቀው ልማጸነው። ባሌንም እንደዛው አይ አይምርሽም፣ አንቺ ዝሙተኛ ነሽ ወይም አንቺ እብድ ነሽ ወይም የፈለግሽውን በይኝና አላህ አኺራ ላይ እንደማይምረኝ ከተነገረኝ ዱንያ ላይ በጸጸት ከምሞት ራሴን ላጥፋ ብላ ተናገረች። ይህ ታሪክ ምናልባት ይህን ታሪክ ስትሰሙ ወላሂ ውሸት ሊመስላችሁ ይችላል፣ ላኪን እውነተኛ የሆነ ታሪክ ነው። ይህንን ታሪክ እህቴ በድፍረት ተናገረችው እንጂ በእንደነዚህ ደዩስ በሆኑ ወንዶች ምክንያት ብዙ እህቶቻችን ህይወታቸው ምስቅልቅል ብሎ አሊያም ዝሙት ላይ ወድቆ ይገኛል። ወደ ሐሳቤ ሲሄድ ትልቁ ዝሙት የተጀመረው እህቴ ክብሯን አውልቃ ኒቃቧን አውልቃ ያስቀመጠች ቀን ነው። ዝሙት አስጀማሪው ደግሞ ደዩስ የሆነ ባሏ ነው። ባል ወንድ ካልሆነ ሚስቱ በምትሰራው ነገር የማይናደር ከሆነ የማይቆጣ ከሆነ አልፎም ተርፎ እሷ በምትሳሳተው ወይ በምታጠፋው ጥፋት የማይቀጣት ከሆነ እሱ ገና አይደለም ባል ወንድም አልሆነም። እህቶቼ የዛሬ መልእክቴ ለእናንተ ነው። ወንድን መልኩን ሳይሆን ወይም ንብረቱን ወይም መኪናውን ወይም ቤቱን ሳይሆን መጀመሪያ ዲኑን ማየት አለባችሁ ከምንም በላይ። ዛሬ ላይ እህቶቻችን ትዳርን ሲይዙ ወይም ትዳር ሲመጣላቸው ምን አለው ከቤተሰብ ጀምሮ የሚጠየቀው ጥያቄ ቤት አለው፣ እሷን ለማስተዳደር ምን አለው፣ መኪና አለው ወይ፣ ስራ አለው ወይ እንጂ ዲኑ ላይ እንዴት ነው፣ ምን ያህል ቀርቷል፣ ምን ያህል ተምሯል የሚል ጥያቄ የሚጠይቁት ከ100% 2-3% ቢሆን ነው። ይሄ የታወቀ። እህቴ ሆይ ዱንያ ወላ አኺራ ፈላህ መውጣት የምትፈልጊ ከሆነ ባልሽን ምረጪ። ወላሂ ከምንም በላይ ሴት ልጅ ከተማረችና መልካም ከሆነች አላህ ስብሓነሁ ወተዓላ ቃል ገብቷል፣ ቃሉን ደግሞ አያፈርስም። አላሁ ዐዘ ወጀል መልካሞቹን ለመልካሞች መጥፎቹንም ለመጥፎች አዘጋጅቷል። አንቺ መልካም ሆነሽ ለአላህ ተገኝ እንጂ አላህ ቃሉን አፈርሶ ለአንቺ መጥፎ ባልን አይወፍቅም። እውቀት ከምንም በላይ ነው። አልዕልሙ ቀብለ ልቀውል ወልአዕማል። እውቀት ከመስራትም ከመናገርም ይቀ ዛሬ ላይ የብዙ ትዳርም ሆነ የብዙ ሰው ህይወት እየፈረሰ ያለው እውቀት አልባ በሆነ ነገር መሰረቱ ስለተጣለ ለሰው ልጅ በዱንያ ላይ ለመገኘቱ ትልቁ መሰረት እውቀት ነው። ስለዚህ እህቶቼ እውቀትን በመፈለግ መበርታት አለባችሁ። እውቀትን በመፈለግ ራሳችሁን ማድከም አለባችሁ። ሰው ለዱንያው እንደዚህ እየለፋ እንዴት የአኺራውን ነገር ችላ ይላል? ስለዚህ እህቴ ዱንያ ወላ አኺራሽን ማሳመር የምትፈልጊ ከሆነ ቀድመሽ እውቀትን ፈልጊ። ከዛ በኋላ አላህ ቃል ገብቷልና እውቀት ያለውን ይወፍቅሻል። ለዛሬ ማለት የምፈልገው ይህ ነው። በዚህ ታሪክ አንድ ሰው እንደሚማር ተስፋ አረጋለሁ። አሰላሙ አለይኩም ወራህመቱላህ